ጋይስ አሁን ደግሞ ነፂ ማለት ነው የቬሮኒካ አዳነ ዘፈን እዘፍናለሁ ብላለች። እስኪ የቬሮኒካ ዘፍኛለሽ አሁን? እሺ በይ ከጀመረ በርቀት ጉራው ሲል ሳተናው ነው ሲል ያኔ ጀግና ፈለኩ ህይወት ይወላምባ በታይ ወላያምባ ስሻገር ወይኔ ካድሟት ላገኝ ስንቱን ሳሲት ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳን ያለ ክፍች ይወርም ሳክኖራለሁ ብሎ አያምንም ከንዲዋ ቀን ከዳኝ ናፍቆ ማደር ጉዳኝ ስለምነው አንድ አምላኬ ስሻኝ እርሜን ሳጣው መልኬን ስትሄድ ዘቀኔን ማና የልኝ እኔን እናነይ በለኝ መቼም ታውቃለህ ሰው እንደሌለኝ እናነይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ። ዋው ስሚ ላንቺ ቃል መገባልሽ ምን እንደሆነ ታውቂያለሽ? ከኢትዮጵያ የሴቶች ማለት ነው አንደኛ አርቲስት እንድትሆኚ ያደርግሻለሁ። እሺ ላይክ ማርያም ነው ከልቤ ነው የምልሽ። የምትሰሪያቸው ክሊፖች የዩቲዩብ ማለት ነው በብዙ ብር እንደምትሸጪው አግዝሻለሁ። ከሚያስፈልግሽ ሁሉ ፕሮዳክሽን አገናኝሻለሁ። ከቨር ይደረጋል። አለባበስሽ ሁሉ ነገር አስተካክለን ማለት ነው የኢትዮጵያ አንደኛ አርቲስት ሆኛለሽ። እሺ በእርግጠኝ በቅርብ ጊዜ ነው የምልሽ በወር 2 ወር ውስጥ መቅጠም ትችያለሽ። በቃ ህይወት ይህ መቀየር አለበት። አሁን ቆሎስ ጭኝ ትንሽ የኔ እናት ቴንክ ዩ ሶ ማች። ስሚ ስልክሽን እንቀበልሽና ከዛ አዲስ አበባ እንገናኝ። እሺ እነሱም ይጠብቃሉ። ዘፈን ታወጫለሽ? ክሊፕ እኔ እሰራለሁ፣ ሞዴል አደርግልሻለሁ እኔ ራሴ። እሺ እሺ አመሰግናለሁ። እኔ ሞዴል ጎበዝ። ዋው ተመልከቱ፣ መንገዱ ላይ ማለት ነው ውሃ እያለፈ ነው። ድንጋይ ያስቀምጠው 10 ብር መክፈል የሚፈልግ እየከፈለ ያልፋል፣ ግን በነፃም ያሳልፋሉ። ኑ ላሳያችሁ እነዚህ ሁለት ልጆች። ወንድሜ ክፍያ ያለው ለማለት ስንት ነው ለማለት? 10 ብር አያችሁ። እስኪ 10 ብር አለ ለስንት ሰው እከፍላለሁ? 10 ብር ከኔ ጋር ቲክቶክ መጀመር ትፈልጋላችሁ? ላስጀምራችሁ? ይጀምሩ እንዴ? ዳውራችሁ ኑ ከኔ ጋር መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው። ስም ማን ነው? ና እስኪ እዚህ ጋር ኑና ነው አግዛችኋለሁ። ሸገር ጋር እዛ ጫፍ አለ። ሸገር ጋር ጋርም ሰርታችኋል? ሸገር ጋር ስንት ብር ሰራችሁ በዚህ? አሪፍ እየሰራችሁ ነው። 90 ብር ጓደኛሞች ናችሁ? መቼ ነው የተዋወቃችሁት? ቀረብ ብሎ አንድ ሀገር ናችሁ? ስለዚህ ቲክቶክ ታውቃላችሁ? 18 ነው። አንተስ? 13 አንተስ? 15 በወር ስንት ነው የምትሰሩት? እኔ በወር 5000 ብር ትሰራለህ? እሺ አንተስ? ቢያንስ 3000 ብር ነው። 3000 አንተስ? 4000 ብር። ኦኬ ለሶስቱ ማለት ነው 5000 ብር 5000 ብር ሰጣችኋለሁ። እሺ ከዛ ከኔ ጋር ጀምራላችሁ። ቲክቶክ ስልክ አላችሁ የላችሁ? አለ በል ስልኬን እሰጥሃለሁ፣ እንገናኛለን፣ ቲክቶክ እንጀምራለን። እሺ ጋይስ ይኸው 3 ልጆች ማለት ነው በወር የሚያገኙት 5000 ብር 3000 ብር ነው። አሁን ለሶስቱ 5000 ብር ሰጣችኋለሁ። ከዛ በኋላ በስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። አዲሱ ቲክቶከሮች የኢትዮጵያ ቫይራል ይወጣሉ። ካምፓኒዎች ተዘጋጁ። በጣም ትልቅ ቲክቶከሮች ይሆናሉ። ቻው። የኔ አባት እንዴት ነህ? ደህና ነህ? አይደብርህማ? ካሜራ ከያዝኩኝ የሆነ ነገር ልደግፍህ ብዬ ነው። በድንገት እዚህ እየወረድኩኝ ማለት ነው አየሁ እና ልጅ ነው? አረ ኦኬ። እዚህ ነው የምታድሩት? አረ ምን እያደረክ ነው እዚህ ቁጭ ብለህ? አሁን ምን ስራ? አረ የት ነው የምታድረው? ስላሴ ጋር። እድሜው ስንት ነው ልጅ? 4 ዓመቱ ነው ወይ? ኦኬ
እሺ እንትን ንግድ ባንክ አለ እንዴ? የለም። ምንድን ያለ? ተፈናቃይ ነህ? ከጎጃም ነው የመጣኸው? ኧረ እሺ ምንድን ነው የሚያስፈልግህ አሁን ለልጅህ የሚሆን ምን ያግዝሃል አንተን? ቤት ኪራይ ስንት ነው በወር? 4500 ብር ነው ቤት ኪራይ ለወር። ለምግብ ምናምንስ? ለምግብ ምናምን ይኸው መንገድ ላይ መከራይቼ ከቤት ኪራይ ሁሌ ምናምን አውጥቼ ነው የምበላው። በቃ ከሆቴል። እሺ ይኸው ስለሆነ በጣም ተቸግሬ ነው ያለው። ኦኬ ስንት ያስፈልጋል ብር? ብርማ እንዳክቡና። አሁን ፍላጎት ስንት ነው? ውስጥ ያለ ንገረኝ እስኪ። እኔም ሰው ምን ውስጥ ያለ ስንት አለ? ውስጥ ቶሎ በል። ውስጥማ ይኸው እንደ ስራ የሚቆመው እንደ ምናምን በቃ አንተ ደስ ያለውን በቃ እንስተይና ውስጥ ልብ ያለ ነገር። እኔማ የሰው ገንዘብ ላይ እንደዚህ ማለት እኮ ሼም እኮ ነው መባል። ሼም እኮ የቤት ኪራይ 4500 ነው። 4500 ብረቅ በእንጀራ ነው ምን። ኦኬ እሺ በቃ እኔ 30 ሺህ ብር እሰጥሃለሁ። እሺ ያመት ሸፍንልህ። እሺ ነበር ችግር የለውም። ለልጅህም ይሆናል። እሺ እሺ ንግድ ባንክ አለ? እሺ እንቀበልህና ከዛ በሰው አስደረግየም ቢሆን እንትን አደርግሃለሁ። እሺ በብር እንዲሰጠው አደርጋለሁ። እሺ ቤት ኪራይን ትከፍላለህ። ልጅህም ታግዛለህ ይበልጥ። እሺ ያዘው ስልኬ ቀስ። እሺ ኧረ ፍሬን ኧረ ጎበዝ ነች በጣም። እኔ ዛሬ ሜርኩልን ካልገጫት እኔ አይሆንልኝም። በጌታ ስማስባችሁ ልግጫች እስከዛ ትችሽ ይሄዳል። ማንኪያ ሹኪያ ሸረሪት ነሽዮ ዋው ወደዚህ ቦታ ሌዊ ደስ ይላል። ማርያም አሁን እስከዛችን እስቀዳለን። እስከዛች ከቀደም ነው ወደ ታች አይደለም እንዳትወርቂ ወደዚህ ቤት መከራየት እፈልጋለሁ ለነሱ። አሁን ገንዘብ ቢኖርህ አንድ ቀን ቤት ገንብተህ አትጨርስም። ጊዜ ይፈልጋል። ፈጣሪ ራሱ በ6 ቀን ነው የጨረሰው። አቅም አጥቶ ሳይሆን ነገሮቹን ስቴፕ ባይ ስቴፕ ሰርቶ ውበት እንዲኖረው ፈልጎ ነው እንጂ እግዚአብሔር አንድ ጊዜ ዓለምን ቡም አድርጎ መዘርጋት አይችልም። ኃይል አለው። ቤት ክራይ ቢይዙ የነሱ ቤት ክራይ የ1 ዓመት እኔ ከበር ማድረግ እችላለሁ። ቴንክ ዩ በጣም እናመሰግናለን። ሲሪየስሊ ሰላም ቴንክ ዩ በጣም ደስ ብሎኛል ስላገዝከኝ ነበር። ቴንክ ዩ ሶ ማች። ተባረክ። ቴንክ ዩ ተባረክ። ተባረኩልኝ፣ በርቱልኝ። የት ማውተናል? ይሄ ላንተ ነው ጳውሎስ። 10,000 ለሷ ደግሞ ላንቺ ነው። እዩ ላንቺ ነው። እንኪ የኔ እናት ነይ ነይ ነበር። ሶሪ አመሸናችሁ። እሺ እኔ ምርቃላ ነኝ። ችግር የለም። ኧረ ከዚህ በላይ አንተ ላንተ እኮ ምንም አይደለም። አሸንፋል እኮ ትልቁ ነገር ተወጥተዋል። ካሁን በኋላ ቀላል ነው። እሺ ሸነበት። ሌትስ ጎ። 5000 ላንተ፣ 5000 ላንተ፣ አመሰግናለሁ። 5000 ላንተ። አመሰግናለሁ ጋይስ እንግዲህ ያው በቃላችን ተገኝተናል። ይህ ደግሞ መጀመሪያው ነው። እሺ እሺ ነይ። በልብ አመሰግናለሁ። በጣም አመሰግናለሁ። ደስ አላችሁ? ምንድን ነው የምታደርጉት ዛሬ? ምንድን ነው የምታደርጉት ዛሬ? በዚህ ብር እኔ ስልክ እገዛለሁ። ስልክ ትገዛለህ? ኧረ አንተስ? እኔ ስልክ እገዛለሁ። አንተም ስልክ ትገዛለህ? አንተስ?
ልብስ እገዛለሁ። ልብስ ትገዛለህ? ልብስ አትግዙ። ልብስ ይሄ ለስልካችሁ ከፈለጋችሁ ልብስ እንገዛለን ነገ። ወደ በቃ ፀጉራችሁን እንስተካከላለን። ስፓ የሚባል ታውቃላችሁ? ሰምታችሁ ታውቃላችሁ? ስፓ ሲባል ሰምታችሁ ታውቃላችሁ? ስቲም እንገባለን፣ ጃኩዚ እንገባለን። ብዙ ሰርፕራይዞች አሉኝ ነገ። ዝግጁ ናችሁ? በጣም የታባት ነይ እንተቃቀፍ ሁላችን let's go ምንድነው ምን ለመሰላችሁ በረከታችን መጥቷል እናለን። አንድ ከ3 ከቆጠርኩኝ በኋላ እሺ 3 2 1 ልና በረከታችን መጥቷል ወይስ እንቀይረው? እስኪ ሌላ ምን አለ? ሌላ ምን ይሻላል? እስኪ ኦኬ ተመስገን ነው የምንለው። ከ3 ቆጥራለሁ አብረን ተመስገን እንላለን። እሺ ምክበቡ እስኪ እንደዚህ 3 2 1 ተመስገን ቀደም በቃ ነገ እደውልላችኋለሁ። እሺ እንገናኝ በሰዓት ተዘጋጅቼ ነው የምጠብቃችሁ ወንድሞች። እሺ ስማችሁ ንገሯቸው። ስም ማን ነው? ንጉሴ። አንተስ? ማሙሽ። አንተስ? ተስፋውን አይደለ? የት አካባቢ ነው የምትኖሩት? ሸገር ነው የምትኖሩት? ኦኬ ህይወታችሁ አሁን ሊሻሻል ነው ታውቃላችሁ። ስለዚህ ሁላችንም አሁን በተስፋ በደስታ ነው የምንጀምረው። በቃ let's go ወንድሞች ቻው። በመኪና በራይድ ሂዱ። እሺ ደውሉልኝ ስትገቡ። እሺ ቻው። እሺ አሪፍ አይደል? ማርያምን የታባት ከቀረጻ አቋርጬ ነው ይሄን ይታወቀልኝ። በሁለት ወር ውስጥ የኢትዮጵያ ትልቁ አርቲስት ሆናለች ከሴቶች ማለት ነው። ማንም አይወዳደራትም፣ ማንም መጠየቅ የለባትም። እነሱ ናቸው የሚጠይቋት። ካሁን በኋላ እንትን አድርጌልሻለሁ። ሆፕ ኢንተርቴይንመንት ቪዲዮሽን ይሰራልሻል፣ ቀረጻ ያደርጉልሻል። ከዛ ደግሞ ከጊልዶ ካሳ ደግሞ ዘፈን እንትን ፕሮዲዩስ ያደርግልሻል። ሳንቾ አለ። ከዛ ትላልቅ አርቲስቶች ጋር አሉ ሰርፕራይዝ ማድረግሽ የማጠብቂያቸው ነው የምልሽ። ከምታስቢው በላይ ያዘጋጀውልሽ አሉ። ቲክቶክም አላስወጣሁትም ቢካዝ በጣም ትልቅ የሆነ ነገር ስለሆነ። እሺ በቃ አሁን አንቺ የምፈልግሽ ምንድነው ግጥምሽን ጻፊ፣ ግጥም ጻፊ፣ በቃ ዜማ ውጪ ምናምንና ከዛ ወደ ጊልዶ ስትሄጂ ሐሳብሽን ንገሪው ቲክቶክ ላይ። ከዛ እብድ አድርጌ ነው ማስተዋወቀው እኔ ራሴ እውነት ከ20 ሚሊዮን 30 ሚሊዮን ቪው በላይ እንዲሄድ ማለት ነው። እሺ ከዛ በኋላ ምን ይቀራል? ጋይስ አሁን እንግዲህ ወደ ዲቻ ቦይስ እና የነፂ ቤት ደርሰናል ማለት ነው። ለመጀመሪያ ጊዜ ቤታቸው ሊያዩት ነው። እስኪ ግቡ፣ እዩት ቤታቸው። ዳሩ ምንድነው የህይወት ውሉ? መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣ እውነት መተባበር ነው የኛ ማንነት። ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ። አንዱ ሲሞት ነው ያን ጊዜ ሞቱ። እኔ ነኝ ደራሽ ለወገኔ፣ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። እኔ ነኝ ደራሽ ለወገኔ፣ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። ለዲቻ ቦይስ የተሰራው ሶፋ ባሳያችሁ አታምኑትም። ኑ እስኪ እናሳያችሁ በእናታችሁ። እብድ ነው የሚሉት በእርግጠኝነት ተመልከቱት። ይህ ማለት ነው የንጉሳት ነው የሚመስለው። ልንገራቸው። አያምርም? ይህ ሁሉ የዲቻ ቦይስ ነው ጋይስ። ይህ ጠረጴዛም የነሱ ነው። እንደዚህ ተደርጎ ነው ሰርፕራይዝ የምናደርጋቸው። አንተ እንዴት ነው የሚያምረው እባክህ። ላይክ በደንብ አድርጋ አሳያቸው። ላይክ this is so beautiful። እኔ ማመን ያቃተኝ እንዳለ ሶፋው ከለሩ ከነ መጋረጃው ጋር ማች የሚያደርግ ነው እና በጣም ነው ደስ ያለኝ። ማርያም ከምታስቡት በላይ ማለት ነው። ይህ
የነሱ ነው የዲቻ ቦይስ። እዛ ደግሞ ከሶፋው ጋር ማች የሚያደርግ ቲቪ ስታንድ አለ ላሳያችሁ። ይሄው ተመልከቱት። ቲቪ ስታንድ አያምርም? እንዴት አባቱ ደስ እንደሚል ከሶፋው ጋር የሌለ ነው ማች የሚያደርገው። በቃ ቤቱ ነጭ በነጭ ነው የሚሆነው። ኪችኑ ነጭ ነው፣ ሁሉም የተሟላለት ነው። አሁን ማለት ነው አልጋው ላሳያችሁ ፈልጋለሁ። ሲያማምሩ ደግሞ እቃዎቹ እዚህ ያሉት ስማም እና ኑ ላሳያችሁ አልጋቸው እስኪ እንዴት እንደሚያምሩ በጣም ደስ እንደሚላቸው እርግጠኛ ነኝ። ተመልከቱ። እንደዚህ አይነት አልጋ ነው ያሰራ ነው። ይሄው how beautiful it is። ተመሳሳይ ከለር ከሶፋዎቹ ጋር እንዳለ ቤቱ ሙሉ ማለት ነው። በዚህ በቃ ነጭም አይደለም ግን የሆነ ቫኒላ ከለር የምንበለው ይሄ የሆነ ከለር ነው፣ ግን በጣም እንደሚወዱት እርግጠኛ ነኝ። ሶፋ ነው የሚመስለው ይሄ ለራሱ ታውቃለህ። ይሰብረ ማለት ነው። እንደዚህ አነጥፈ ትተኛበታለህ ይሄ ለራሱ እንግዳ ካለ። ይሄም ኮሜዲ አላቸው እንደምታዩት የሚገርም ከለር። ወደዳችሁት? አንድ ለንጉሴ፣ አንድ ለማሙሼ፣ ከዛ አንድ ደግሞ ለተስፋውን ይሆናል ማለት ነው። ይሄ ደግሞ ለኔ አዲስ ቤት ስገዛ አይደለ እንዴ የኪንግ የንጉሳ ነው እንግዲህ የሚያምር እነዚህ ነገሮች አሟላለሁ ምናምን በስመ አብ እና ሰላም ፈርኒቸር ቴንክ ዩ ልላችሁ ፈልጋለሁ። በጣም ለዲቻ ቦይስ ያደረጋችሁት ውለታ ትልቅ ነው ጋይስ። ኮሜንት ላይ ሰላም ፈርኒቸር ቴንክ ዩ በሏቸው፣ ሜንሽን አደርጋቸዋለሁ። ግቡና ቲክቶካቸው ፎሎ አድርጓቸው ፕሊዝ። በጣም ትልቅ ውለታ ነው ያሉልኝ እና ወዳችኋለሁ። ቴንክ ዩ ዲቻ ቦይስ ወደ አዲሱ ቤታቸው ሊገቡ ነው። እንግዲህ እዚህ መኪና ውስጥ ነው ያሉት ማለት ነው። ኦልራይት አሁን እየገባን ነው። ኑ ጉንፋን ይዞኛል የሌለ ማለት ነው። ደስ ሲሉ ማርያም ሰፈራቸው በቃ የሚያምር ነው። እዩት። ይሄ በቃ ለራሱ ጀስት እንትን ነው በቃ ላግዠሪ የሆነ ቦታ ነው በጣም። እዚህ ቢኖሩ አሁን እነሱ በቃ ይሆናል አይደል፣ ሴፍ ነው። ወጥተው እዚህ መጫወት ይችላሉ ኳስ ከፈለጉ ምናምን እና በጣም ደስታ ይሰማኛል እዚህ ስለመጡ። አሁን ቤቱ እንዴት አባቱ እንዳሳመር ነው ልነግራችሁ አልችልም። እናንተ የምታዩት ይሆናል ማለት ነው ጋይስ። ጽድትን ያለው በቃ ፏን ያደረግነው የታባቱ ተከታተሉ።